ከአቤልና ከገመቺስ ማንን ትመርጫለሽ የሚባል ነገር ይሄን ሰሞን በጣም በስቷል ሶሻል ሚዲያ ላይ የኔን ኤክስፒሪየንስ ሼር ላድርጋችሁ። ዛሬ የጓደኛዬ ጋት ስለነበረ እዛ ነው ውዬ የመጣሁት። እንዳያችሁት የቫለንታይን ዴይ ቀን ጣዋት የወጣሁኝ ማታ ያው መንገዱም ዝግ ነበረ 2 ሰዓት ከምናምን ነው የገባሁት። ሴቶችዬ አንድ ልመክራችሁ የምፈልገው ነገር ቢኖር ፋይናንስ የሚባል ነገር እንዳታዩ፣ ገንዘብ የሚባል ነገር እንዳታዩ። ግን ይሄ ሰው መቀየር ይፈልጋል ወይ፣ አላማ አለው ወይ፣ ሰርቶ መለወጥ የሚፈልግ ሰው ነው ወይ፣ የሚጥር ሰው ነው ወይ የሚለውን ብቻ እዩ። እሺ የኔ ባል አያችሁት አይደለ ዛሬ እጃችንን ይዞ ሲጠብቅ ውሎ ይሄንን ስጦታ አዘጋጅቶ ጠበቀኛ። ሁሉ ጊዜ ይሰጠኛል፣ ግን ዛሬ ቤት ስለዋለ በቃ ምናልባት ነገ ራት ቢጋብዘኝ ነው ብዬ ነው ያሰብኩት። በጭራሽ ይገዛልኛል ብዬ አላሰብኩም። እና ልላችሁ የፈለኩት ነገር ስለሚገዛው ነገር ውድነትና ርካሽነት አይደለም። እኔ ይሄን አንድ አበባም ሲገዛልኝ ሌላም የገዛልኝ ውድ ስጦታዎችን ቢሆኑ ለኔ ዋጋቸው እኩል ነው ማለት እኔ ጋር ያለው ስሜት እኩል ነው። ምክንያቱም በቃ እሱ ማሰቡን ስለሆነ ማየው ማለት ነው። እኔ ለማስደሰት የሄደበት ርቀት ስለሆነ ማየው ማለት ነው። እና እናንተም እንዳትሸወዱ እንደዚህ ብላችሁ ዱባይ ሄዶ ማልቀስ ይሻላል ቤተሰብሮ ምናምን የሚባል ነገር የለም። እነግራችሁ ነገር አብሮ ማደግ ደግሞ ትክክል ነው አለ፣ በደንብ አብሮ ማደግ አለ። እስኪ ሁላችሁም የሚሰማችሁን ስሜት ኮሜንት ላይ እንድጽፉልኝ ይፈልጋለሁኝ። እኔ የዚህን ያህል ሴሌብሬት ማድረግ ትክክል ነው አይደለምም አላቅም። ቢግ ዲል አድርጌ መውሰድ ግን ለኔ ቢግ ዲል ነው ብዬ ነው ማስበው። ይሄ አቤልና ገመቺስ የሚባለውን ነገር እርግፍ አርጋችሁ ተው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ጋይስ።